ይህ ዘፈን ስደት ላይ ላለነው ለሁላችንም በእናታችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀኒቱ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? የኔ ውድና እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላምታዬ በያላችሁበት ድረስ። ዛሬ ማለት ላለማልቀስ ግን እሞክራለሁ ማለት ነው። ያኔ አንዳንድ ጊዜ ማለት እንትን ከባድ ነው። እንዴት ብዬ እንደምነግራችሁ አላውቅም። ግን አንድ ጥያቄ ልጠይቃችሁ ማለት ነው። ምንም ስትዋሽ ኮሜንት ላይ ተናገሩ። ስደት ላይ በመምጣታችሁ ምን ያህል ደስተኛ ናችሁ? ስደት ላይ ከመጣችሁ ደግሞ ምን አተረፋችሁ? ወይስ ደግሞ ምን አጣችሁ? እኔ በነገራችን ላይ ያጣሁት ራሴን ነው ማለት አልሐምዱሊላህ። ወንዶች ማሮቼ በጣም ይቅርታ፣ ራሴን ትንሽ መቆጣጠር ስላቃተኝ ነው ማለት ነው። እና በጣም ይቅርታ እጠይቃለሁ ማለት እኔ ስራዬ ነው። በቃ በሚሆነው በማይሆነው ማልቀስ። እኔ ከዚህ እንደነገርኳችሁ እዚህ ስደት ብዬ ከመጣሁን ጀምሮ በቃ ድብርት ብቻ ነው ያተረፍኩት እንደነገርኳችሁ ነው። እና ምን ልላችሁ ፈልጌ ነው እኛ ስደተኞችም ማለት ነው እና በጣም ይቅርታ ግን እና ምን ልላችሁ ፈልጌ ነው ማለት እኛ ህይወት ግን ለኔ ህይወት ብቻ ነው ወይስ የሁላችሁም ነው? ማለት እኔ እንጃ። እኔ በራሴ ሳስበው የሁላችን ቢሆንማ እናነሳ ነበር እኮ ቢያንስ አንዳችን እናብድ ነበረ። የኔ ህይወት ነው ብቻ መሰለኝ። እና በቃ እኔ አሁን ያው ማለት ህይወት ምን አይነት እንደሆነች ብዙ ተምሬያለሁ። እኔ አሁን ብዙ ጊዜ የምጸጸተውና የሚቆጨኝ ነገር ትላንትናዬን በመልሰው ብዬ ነው። የነገውን አላውቅም ግን ብዙ ነገር አልፏል፣ ብዙ ነገር አሳልፌያለሁ። በዚህ አጋጣሚ አንድ ልላችሁ የምፈልገው ነገር ቢኖር እኛ ስደተኞች ለሰዎች እየበራን ራሳችን የምናቃጥል ሰው ነን። ወላሂ ላዚም በ100% 25% ነው ማለት ተመችቶ ተደላድሎ የፈለገውን ህይወት መርጦ የሚኖረው ማለት ነው። እኔ ለምሳሌ እኔ በግሌ እና ውዶቼ ማሮቼ በጣም ይቅርታ ቪዲዮውን እያቆራረጥኩኝ አስቸገርኩት ማለት ነው። ምክንያቱም አንዳንድ ጊዜ በውስጣችሁ የያዛችሁ ስሜት ማለት ነው የሆነ በጣም ብዙ ቦታ ነው የሚገፋፋችሁ ማለት ነው። ያኔ ነገው እንኳን ያኔ ምን ብዬ ልንገራችሁ፣ በጣም ከባድ ነው ያን ነገር። ምንም አዘናችሁንም ደስታችሁንም ሲጀመር ደስታችሁን እንጂ አዘናችሁን አታውጡ። አዛን ወላሂ ላዚም ወረበል ካባ ሱብያዛና ለማለት ነው። ምክንያቱም እስካሁን እያለቀስኩኝ ነበር ማለት ነው። ማለት 6 ሰዓት እና 5 ሰዓት ነው የገባሁት፣ ግን በቃ ማለት አልቻልኩም። አዛን እያለ ነው ወላሂ። እኔ አሁን ትቼው ልተኛ ነው ይቅርብኝ። አይመስጠው አይመስለኝም። አጋጣሚ ነኝ ያው አነሳስቶኝ አጋጣሚ ከቦሰትኩት ልሰሙት ትችላላችሁ። ካለቀኩትም ደግሞ ለራሴ እንደ ታሪክ አድርጌ ያስቀምጠዋለሁ ማለት ነውና ልጨርሰውና ከዛ ተኛለሁ ሰግጄ። እና ምን እላችሁ ፈልጌ ነው ጠንካራ ሆኖ ጎበዝ ሆኖ ወላሂ ላዚም ማንም ሰው ነገ ቀን ዞር ብሎ ያያችሁም። የእናንተን ህይወት መያዝ ያለባችሁ እናንተ ናችሁ። ጠንክራችሁ በርትታችሁ
በቃ ያኔ አንዳንድ ጊዜ በሰዎች እኛ ያለፍነውን ነገር አደራችሁ እናንተ ያትድገሙት። አጋጣሚ አዲስ ልትሆኑ ትችላላችሁ። ይሄ ቪዲዮ የሚደርሳችሁ ልጆች ሁላችሁ ማለት ነው። ይሄ ቪዲዮ የሚደርሳችሁ ሁላችሁም ጠንከራችሁ የነገ ህይወታችሁን እያሰባችሁ ከዛ መስራት ነው ያለባችሁ ማለት ነው። እኔ የምመለስ ነገር ቢሆን ትላንትና መልሰው ነበረ፣ ግን ትላንትና ነው አልፈዋል። ነገ ላይ የሚመጣው እንጂ ማለት ነው። ምክንያቱም ውስጣችን ላይ የሚነደውና የሚያቃጥለን ማለት ነው ዛን እያለ ማለት ነው። ዛን እያለ ነበረ። ከዛ ሊከርብ ነው ቆሞ ነበር። አሁን ጀመረው ነው ማለት ነው። እና እንደዛ ነው እላችኋለሁ። እናንተ ለራሳችሁ ኑሩ፣ ጠንካራ ሆኖ ጎበዝ ሆኖ። ሰው በሚያሳልፈው አሁን ላይ እንደ በፊት አይደለም። ሶሻል ሚዲያ ተስፋፍተዋል። ብዙ ነገር እናያለን፣ ብዙ ነገር እንሰማለን። እኔም ብዙ ነገር ከደረሱብኞች ነገራቶችና ከማያቸው እና ከሰዎች ከማያቸው ነገር ብዙ ነገር ነው የተማርኩት እና በሰው ትምህርት ተማሩ፣ በሰው ህይወት ትምህርት ተማሩ። የምሬ ነው። ነገ ይሄ ነገር በእናንተ ይደርሳል። ስለዚህ ይሄ ነገር እንዳይደርስባችሁ ጠንካራ ሆናችሁ በርትታችሁ ዛራችሁን ለነጋችሁን መኖር አለባችሁ ማለት ነው። በእርግጥ ነገ ወይ እንኖራለን ወይ እንሞታለን፣ ግን ከሞትን ሞትን ነው። ሞት ለማንም ሰው አይቀርም። ጊዜው ጠብቆ ሁሉም ይሄጂ ነው ማለት ነው። እንደ አጋጣሚ ሰው የሆነ ነገር ሰበቡን ነው የሚባለው እንጂ አላህ መጀመሪያን ፈጣሪ ሲፈጥርብን ላች ቀን ብሎ ነው ፈጠረብን ማለት ነው። ስለዚህ እስከኖርነ ድረስ መስራት አለብን፣ መታገል አለብን ማለት ነው። የነገያችን አላህ ያውቃል። ነገ ያለው አላህ ያውቃል። እኔ አንድ ነገር ልንገራችሁ ወዶችም ወላሂ ነው የምላችሁ። እኔ ነገ ይቸግረኛል ብዬ አስቤ አላቅም ነበረ፣ ግን አሁን አስባለሁ። ለምን ካለፈው ተነሳ ማለት ነው። እኔ ትላንትና ለነገ ባሰብ ዛሬ እዚህ አታዩኝም ነበር ማለት ነው። ስለዚህ ያንን ነገር ነው ማስታወስ ያለባችሁ። ለዛሬ እንኖራለን። ለዛሬ ነው ደስተኛ ሆነን መኖር ያለብን። ነጋችንን የትነቀዋለን? ነጋችንን ይሁን የራሱ ነገ እያልኩኝ ማለት ነው። ትላንትና ያሳለፍኩት ነገር፣ ትላንትና ባለማወቅ ያባከንኩትና ትላንትና የበተንኩት ነገር ዛሬ ላይ ልቤ ውስጥ ማለት ነው እንደ እሳት ነው የሚያቃጥለኝ የሚለበልበኝ። ስለዚህ ያን ነገር እናንተ ነገ እንሞታለን ብላችሁ ወይም ደግሞ አታርጎ አይደለም። ምክንያቱም የወጣንበት አላማ ለቤተሰቦቻችን ነው። በእርግጥ ሁላችንም እናውቃለን። እኔም መጀመሪያ ስወጣ ለራሴ የሆነ ነገር ይዛለሁ። አንድ ሰው ባለትዳር ከሆነ መጀመሪያ ወይ እዚህ መጥቶ የሄደ ነገር ከሆነ ወይም ደግሞ በቃ ባለትዳር ከሆነ ስለ ህይወት ማለት ህይወት መጀመሪያ አስመርሮ የሚመጡ ልጆች ይሻላሉ ከኛ ጋር ማለት ነው። እኔ መጀመሪያ ላይ ስወጣ አወጣጤን ልንገራችሁ በዚህ አጋጣሚ ማለት ነው። እንደ ማንኛውም ሰው ዝም ብዬ ምናምን ነገር ለወንድሜ ይህን አደርጋለሁ፣ ለወንድሜ ሱቅ እገዛለሁ፣ ለእናት ለአባቶቼ ትልልቅ ቤት እሰራለሁ፣ ያሰራለሁ። በቃ እኔ ሲጀመር በአጠቃላይ ስነግራችሁ ለቤተሰቦቼ ብዬ ነው ያወጣሁት እንጂ እኔ ለራሴ ሰርቼ ከዛ ለራሴ ቤት ገዝቼ ለራሴ የሆነ ነገር ምናምን ሱቅ ከፍቼ ለራሴ የሆነ ነገር ምናምን ነገር ብዬ አስቤ አላውቅም ነበረ። እዚህም ከመጣሁ በኋላ ደግሞ ለተወሰነ ጊዜ እንደዚህ አይነት ነገር በሀሳቤ መጥቶልኝ አያውቅም ነበረ። ምክንያቱም የቤተሰቦቼን ደስታ ብቻ ነበር የምጠብቀው ማለት ነው። እኔ ቤተሰቦቼ ደውሎ እንኳን የሆነ ነገር ካሉኝ እኔ ወደ ኋላ ማለት አልችልም። ሲጀመርም እንኳን ጠይቆኝ ሳይጠይቆኝ ነበረ በቃ የፈለጋችሁትን ነገር አድርጉ፣ ምንም ነገር አይቸግራችሁ፣ ምንም ምን እያለው ምንም አትቸገሩም እያልኩኝ ማለት ነው አበረታታቸው ነበር ማለት ነው። ከዛ አሁን ላይ ግን ያ ነገር ጸጽተኛል ማለት ነው። አንድ ሰው እስቲ ደውላችሁ እናንተ የፈለግ እንኳን ያ ሰው እንኳን ሀብታም ቢሆን ምን ያስፈልግሃል? ምን ይቸግርሃል? ምን እንላርግልህ? የፈለገህ ነገር እንደዚህ ያርግ፣ አካውንትህን ላክልኝ ብሉት። አይ አትላክልኝ፣ ለራስህ ያዝ ወይም ደግሞ ለራስሽ ያዥ። ለራስሽ ምን አርገሽ ነው እንደዛ የምትይው? አይ መጀመሪያ ለራስሽ አርግ ምናምን የሚልሽን ሰው ወዳጅሽና ጠላትሽ መሆኑን ያኔ ታውቂዋለሽ ማለት ነው። እና ምን ለማለት ፈልጌ ነው፣ በአጠቃላይም እኔ እዚህ ጋር የምደክመው በአጠቃላይ ምን አለፋችሁ እኔ ዛሬ ቀን ይቸግረኛል፣ ነገ ይቸግረኝ፣ ትላንትና ነገ ይቸግረኛል ብዬ ሳይሆን ዛሬዋ ቀን ተመችቶኝ እዚህ ጋር ምናምን ብር ስለማገኝ
እዚህ ጋር ድካሜን ልፋቴን ምናምን ሁሉንም ነገር ያወቅኩት ዛሬ ላይ ነው ማለት ነው። በቃ ነገ በጣም ቢመለስልኝ ህይወቴን እንዴት አድርጌ ነበር ማኖራት የሚለውን ነገር በቃ ማገናዘባች የቻልኩት ዛሬ ላይ ነው። ስለዚህ አንድ ነገር ካለፈ በኋላ ደግሞ ያው እንደ ውሃ ቁጠሩት ማለት ነው። የተደፋ ውሃ አይታፈስም እንደሚባለው ያለፈውንም ጊዜ ደግሞ መመለስ አትችሉም። ስለዚህ ሳያልፍባችሁ በፊት እናንተ ወይም ደግሞ ሳትደክሙ በፊት አንዳንድ ጊዜ ምን አለ መሰላችሁ ወሬ በዛውባችሁ ግን ማለት ነው። ግን ብቻ በደንብ አብራርቼ ማውራት ስችል እኔ ስለ ህይወቴና ስለ አስተዳደጌ ስለ ሁሉም ነገር አብራርቼ ብነግራችሁ ደስ ይለኝ ነበረ። እኔ ካሁን በኋላ ምንም የምደብቀው ነገር አለ ብዬ አላስብም። ምክንያቱም በእኔ ህይወት ብዙ የሚማርበት ሰው ሊኖር ይችላል ማለት ነው። እኔ እንደነገርካችሁ ቅድም እኔ እንደመጣው ጠንካራ ሴት ሆኜ ጎበዝ ሴት ሆኜ ጀግና ሴት ሆኜ ራሴን ሆኜ ነገን አስቤ ብሰራ ወላሂ ላዚም እዚህ ጋር እንደዚህ እያለቀስኩኝ እዚህ ጋር አታዩኝም ነበር ማለት ነው። እዚህ ጋር ዛሬ ላይ እዚህ የተገኘሁት ትላንትና ባጠፋሁት ስህተቴ ነው። ትላንትና ባለማወቄ ነው። ትላንትና ባረኩ ጅልነቴ ነው ማለት ነው። ስለዚህ እንትን ማለት የለባችሁም። እኔ ትላንትና ወደዚህ ስመጣ ስደት ላይ ምናምን ነገር አረብ ሀገር ብር የሚታፈስ በቃ ወርቅ ማፍስ በወርቅ መሄድ ነገ ደግሞ ማለት ነው ቤተሰቦችን ቤተሰቤን እንዳለ ሀብታም አድርጌ ብር በብር አድርጌ ወርቅ በወርቅ አድርጌ ግን ደግሞ ምን ሆኜ ያገኘሁት መሰላችሁ? ምን ሆኜ ያገኘሁት ቤተሰቦችን እንኳን ወርቅ በወርቅ ብር በብር ላረጋቸው ይቅርና አሁን ላይ እንደውም ማለት በራሴ ስህተትና በራሴ ጥፋት ቤተሰቦችን መውቀር ጀመርኩኝ ማለት ነው። እንደውም ከቤተሰቦቼ ጋር መጣላት ጀመርኩኝ። ከቤተሰቦቼ ጋር መግባባት አቃተኝ ማለት ነው። ያኔ እንደዛ ያላሰብኩት ሁላ ነገ ይቸግረኛል፣ ነገ ያጣለው እኔ አሁን ወላሂ ነው ብዬ የምነግራችሁ ወላሂ ካመናችሁ ይመኑ ካላመናችሁ አትመኑ። ልተኛ ምናምን 7 ሰዓት እገባለሁ በኢትዮጵያ አቆጣጠር። እኔ ያለው ዱባይ ነው። በዱባይ ደግሞ 1 ሰዓት ላይ እገባለሁ። ግን የምተኛው ይኸው አዛን ከተባለ በኋላ ከተሰገደ በኋላ ለምንድን ነው በቃ ለማይሞላ ህይወት እኔ ስላሰብኩ ስለተጨናነኩ። ግን ደግሞ ፈልጋችሁ ወዳችሁ አይደለም የምትጨናነቁት ማለት ነው። አንድ ስህተት ካጠፋችሁ ያ ስህተት አይደገምም። እንደምትደግሙት እኮ ታውቃላችሁ። ከዛ በኋላ እኮ ተጠናቀራችሁ ህይወት ብዙ ነገር አስተምራችኋል። ግን ደግሞ ስትፈልጉ መጥቶ ይወሰውሳችኋል ማለት ነው። ስትፈልጉ በቃ ልታው እንኳን ብትሉ አታውትም። ያን ነገር ደግሞ እንደዚህ የሚያደርገው እናንተ ይፈልጋችሁ አይደለም። ድካማችሁ ሰርታችሁ ደግሞ ምዝጋና አለማግኘታችሁ፣ ከሰዎች ጋር መግባባት ማቃታችሁ። አሁን ላይ ከሰው ጋር ልግባባም ስልክ ሲደወልልኝ ምንት እንደተባልኩ ራሱ በቃ ሲጀመር በጣም እንትን ከማለት ይሄ የተነሳ ማለት ነው ድድብና ይሁን ጅዝብና ይሁን እኔ አላውቅም፣ መርሳት ጀምራለሁ። እኔ ሰው ደውሎ ምናምን ካላስታወሰኝ እኔ አሁን የሆነ ነገር አውርቼ ለምሳሌ ኢሙ ላይ የሆነ ነገር አውርቼ ከዛ በኋላ ቴሌግራም ላይ ኢሙ ላይ ያወራሁት ነገር ቴሌግራም ላይ ብትጠየቅ ወላሂ ነው የምላችሁ አልመልሰውም ማለት በቃ ምን እንዴት ልበላችሁ፣ በቃ እንዴት ብዬ ልንገራችሁ ማለት ነው። ባሰብኩት ቁጥር አቃጥለኛል እንደሚባለው ሆኖብኛል። እንግዲህ አሁን እኔ ብዙ መብራት ይፈልግ ነበረ፣ ግን ሰዓቱም እየሄደ ስለሆነ ብዙ ሰላወራባችሁ ወሬም ሰላበዛባችሁ ባጭሩ መክራችሁ ነገር ቢኖር በእኛ የሚደርሰው ነገር በእናንተ እንዳይደርስ ተጠንቀቁ። በተለይ አዳዲሶች የምሬ ነው ከአረብ ሀገር የምትመጡ አዳዲሶች እንዲሁ መቆያችሁትም ደግሞ አንድ ነገር አልፈዋል። ያን ነገር መልሰን ማምጣትም ሆነ ማግኘትም ሆነ እንችልም፣ ግን ለሚመጣው ደግሞ መጠንቀቅ። ስለዚህ መጠንቀቅ አይከፋም። ተጠንቀቁ። ጠንካራ ሆኑ። ጀግና ሴት ነው መሆን አለባችሁ። እኔ ችግሬ ያሳለፍኩት ነገር ጠንካራ ሴት አድርጎኛል። ካሁን በኋላ የት እንደምደርስ እኔ ያውቀዋለሁ፣ ከፈጣሪ ጋር ካላህ ጋር ማለት ነው። ማለት በቃ ህይወቴ ብዙ ነገር አስተምሮኛል ማለት ነው። ግን ደግሞ
ያ ነገር ከውስጣችሁ እስከሚወጣ ድረስ ጊዜ ይፈጃል። ጊዜ የማይፈጅ ነገር የለም። ጊዜ ይወስድባችኋል። ያን ነገር ለመርሳት ለመተው፣ አዲስ መንገድ ለመጀመር፣ ህይወታችሁን ለማቃናት በቃ ብዙ ነገር ነው የሚፈጅባችሁ። እንደ አዲስ እንትን በሉኝ ነው የሚላችሁ ማለት ነው። ያን ነገር ደግሞ እችላለሁ ካላችሁ ትችላላችሁ። የማይቻል ነገር የለም። እችላለሁ ብቻ ብላችሁ ጀምሩት። እንችላለን። የማንችለው ነገር የለም። እና ሌላችሁ የምፈልገው ዩቱብ የምትሰሩ ነገር ከሆነ ጠንክሩ፣ በርቱ፣ ጠንክራችሁ ስሩ። ማለት አንዳንድ ጊዜ የምታቀርቡት ቪዲዮ ልክ እንደኔ ምናምን እንትን የሆነ ቪዲዮ ሳይሆን በቃ ጥራት ያለው ቪዲዮ ለመስራት ምናምን ነገር በቃ በምትሰሩት ነገር ምናምን በጣም ጠንካራ ጎበዝ እና ውዶቼ ማሮቼ እና አንድ ነገር ልንገራችሁ። አንድ ነገር ምንድነው የምነግራችሁ? የመጨረሻ ማስተላለፊያዬ ራሳችሁን ሁኑ። አትፍሩ። ለራሳችሁ ኮንፊደንስ ኑራችሁ። የምር ነው ብላችሁ ማለት ነው። በተለይ ሶሻል ሚዲያ ላይ ስትመጡ ምናምን እንደኔ ፋራ አትሁኑ። ነቄ ሆኑ። እኔ ገና መግቢያዬ ነው። የምር ነው። ለዚህም ብዙ የመስራት አላማ አለኝ። ከተሳካ ከሆነ ከዚህም ሌላ ስራ መስራት ፈልጋለሁ። ሰዎችን ብዙ ማነቃቃት ፈልጋለሁ። ማለት እኔ ተጠቅሜ ሰዎችን መጥቀም ፈልጋለሁ። ግን ደግሞ እናንተ ላይ ለምሳሌ ሶሻል ሚዲያ ላይ መታችሁ ስራ ስትሰሩ ቲክቶክም ላይ ሆኑ ዩቲዩብም ላይ ሲሆን ራሳችሁን ሆናችሁ ስሩ። ማንንም ቢሆን አትስሙ። እኔ ብታምኑም ዩቲዩብ እንደምጠቀም ቤተሰቦቼ አያውቁም። ቢያውቁ ምን እንደሚሉኝ እኔ ነኝ የማውቀው። ግን ቢሉኝ ምንም አይመስለኝም። እኔ መናገር አለብኝ እናገራለሁ፣ ማስረዳት አለብኝ እናስረዳለሁ። እኔ እዚህ ጋር ያው በእርግጥ እምነት አይፈቅድም እንደዚህ በቪዲዮ እንደዚህ ወጥቶ ማውራት ወይም ደግሞ ዘፈን መስማት ወይም ደግሞ እንደዚህ መምጣት ምናምን ነገር አይፈቀድም። በእስልምና በእምነቴ ማለት ነው። ይሄ ተገቢ ነው ብዬ አላስብም። ግን ደግሞ እንደ አንድ ግለሰብ ደግሞ ወይም ደግሞ እንደ ራሴ ምናምን ነገር እዚህ ላይ በጣም ነውር ሆኑት። ለምሳሌ ፀጉር መታየት፣ መጨፈር፣ የተለያየ በጣም ብዙ ነገሮች አሉ። መሳደብ፣ ሃይማኖትን ማቆሸሽ፣ ሰውን ማነካካት፣ ከዛም በላይ ብዙ ነገሮች አሉ። ያንን ነገር ደግሞ መቼም አላረገውም አላስበውም። የማረግም ደግሞ ፍላጎትም የለኝም። ሲጀመርም መሆንም አልፈልግም። አሁን ላይ ራሱ እንደዚህ ምናምን ነገር እንደዚህ ሲያመጣ እንደዚህ በቃ እንደዚህ ምናምን ብዬ ስመጣ ማለት ነው ማለት አዲስ ስለሆንኩ ነው። በአንደኛ ደረጃ ስለ ቪዲዮም ብዙም አውቀው ነገር የለም። ገና ጀማሪ ነኝ። አበረታቱኝ፣ ቪዲዮን ሼር አድርጉልኝ ምናምን ለጓደኞቻችሁ። እናንተም ደግሞ ቪዲዮን እስከ መጨረሻ ድረስ ይዩልኝ። ማለት አዲስ ስለሆንኩ ነው እንጂ ስለ ቪዲዮ ምናምን መቀራረጽ ስለ ኤዲት እና ማለት ማቀርባቸው ሀሳቦች እንኳን ማለት ማወራው ነገር በጣም ብዙ ነገር አለ። ውስጥ ልብ ሆድ የያዘው ነገር ግን አፍ አውጥቼ መናገር አልችልም። ያን ነገር መናገር ስጀምር የምሬ ነው። እኔ እንደውም አንድ ነገር ልንገራችሁ፣ ኢንተርቪው መሆን ፈልግ ነበረ ማለት በቃ ስለምፈልግ ማለት ነው። እኔ ስለ ህይወቴ ባወራችሁ እንጃ በጣም ታዝኑልኝ ነበረ ወላሂ። እንግዲህ ከሰው ማዘን ልክ ደግሞ ፈጣሪ ማዘን ይሻላል። እንግዲህ ዱአ አድርጉልኝ። እንዲሁ ክርስቲያን ወገኖችም ደግሞ ጸሎት አድርጉልኝ ማለት ነው። ማለት አላህ ይዘንልሽ በሉኝ። ከምንም በላይ ደግሞ አላህ ያዘነለት ሰው ነው የሚሻለው። እና ስለ ህይወቴን በደንብ አድርጌ ተናግሬ ማለት በእኔ የደረሰው ደግሞ እናንተ ጋር እንዳይደርስ እንዲሁም ደግሞ በቃ ያቺ ልጅ ብላችሁ ደግሞ ማለት ነው ልክ እንደሷ ምናምን ብላችሁ ደግሞ ከዛ ወጥቃችሁ ደግሞ እንዴት መነሳት እንዳለባችሁ በአዲስ እንደተወለዳችሁ ደግሞ ማለት ነው የጠቆረውን ነጥፍታችሁ ወደ ብርሃኑ እንዴት እንደምትመጡ ማለት በውስጥ ያለውን ስሜት ባወራውና ባብራራላችሁ ቢገልጽላችሁ በጣም ደስ ይለኝ ነበር ብችል። ግን ደግሞ ማውራት አልችልም ማለት ነው። እኔ መጀመሪያም ሲፈጠረኝም እንደዚህ አድርጎ ነው መሰለኝ የፈጠረኝ። ብዙ ነገር ውስጤ ላይ ያለ ማለት ነው። ግን እንደው ጎበዝ ነኝ ብዬ አሁን ላይ እያደነኩት ነው ራሴ። እንደዚህ ካሜራ ላይ ወጥቼ ምናምን እንደዚህ እናገራለሁ ስልኬ እንደዚህ ደቅኜ ብዬ አስብም አላውቅም።
በህይወቴ በጣም የምፈራው ነገር ቢኖር ካሜራ ነበረ። ስልኬን እንደዚህ ካሜራ አድርጌ ራሴን እቀርጻለሁ። እንደውም እኔም በጣም ሲቀለው እንዲሁም ደግሞ በጣም ነው ማለት ሰው ያንን ደግሞ እንዴት አድርጌ ነው እንትን ምለው ብቻ ልነግራችሁ የማልችለው በጣም ብዙ ነገር አለ። ሴት ላይ እንደተኛው እንዳልተኛው ቼክ እያደረገች ነው መሰለኝ። እንግዲህ ደህና ደሩ። እኔ አሁን ደህና ደሩ የሚባል ሰዓት አይደለም፣ 30 ደቂቃ ነው ተኝቼ የምነሳው። ስለዚህ ሴት ላይ መታለች መሰለኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሆኖ አሪፍ ቪዲዮ ይዤላችሁ እመጣለሁ እና ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ እንዲሁም መበረታቱኝ። ማለት የእናንተ ብርታት ያስፈልገኛል። እኔ ቆሜ ለመሄድ ያው ለሰው ልጅ ሰው መድኃኒት ነው የሚባለው እና የእናንተ ብርታት ያስፈልገኛል። ገና አዲስ ነኝ፣ እንዴት ብዬ እንደምነግራችሁ ራሱ አላውቅም። አንደኛው ላይ ደግሞ ማለት ነው የምስራው ስራው እንኳን ውጤቱ ኑሮው ምንም አላውቅም። ብቻ ለማንኛውም በሌላ ቪዲዮ መጥቼ አሪፍ ነገሮችን እናያለን። እንደ ዛሬ ምናምን እያለቃቀስኩ ምናምን ሳይሆን የማውቀው አይደል ማለት ነው። እኔ ብርም ከፍዬ ቢሆን ስለ ቤቱ መማር ፈልጋለሁ ማለት ነው። ሁሉንም ደግሞ የማውቀው ሰው ብዙ የማውቀው ሰው ዩቲዩበር ስላለ ያንን ሰው ምናምን ነገር ታንትቆታት አድርጌ ከዛ አውርቼ ያው ያወቅኩትን ነገር አንዳንድ ነገሮችን ሼር አደርግላችኋለሁ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። እወዳችኋለሁ። በነገራችን ላይ እናንተን ካወቅኩበት ቀን ጀምሮ ማለት ነው ደስተኛ ነው የምሆነው። ምክንያቱም ከእናንተ ስለምወድ ቪዲዮ ስለምጭን ቪዲዮ ስለማይ ሀሳባችሁን ምናምን ነገር ኮሜንት ላይ ስታስቀምጡልኝ ያለውን ነገር ሳይ በጣም ከምነግራችሁ በላይ ውስጤ በጣም ደስተኛ ይሆናል ማለት ነው። ያኔ በቃ እኔ አንደኛ በቃ እንደ ቤተሰብ አድርጌ ነው የምቆጥራችሁ። በእርግጥ ቤተሰቤ ናችሁ ማለት ነው። እናንተ ትለያላችሁ ከምንም በላይ ማለት ነው። ሰውን ለማበረታታት ከሰው ጎን ለመሆን አብሽር በጎንሽ ነን አብሽር ምናምን ለማለት ማንም ሰው ኢትዮጵያ ሰው አይደርሰውም። ኢትዮጵያ እኮ ነፍስያችን እንደዚህ ብላ ውጥት ብላ ካልወደቀች ማለት ነው ሰው ሆናችሁ የምታድዩ የምታተርፉ ሰዎች ናችሁ። እኛ ሲጀመር እንዴት ብዬ ልንገራችሁ ማለት እንደዛ ልልበት ደግሞ የቻልኩት ኢትዮጵያ እኛ በጣም ስደተኞች ነን። በብዛት ስደት ላይ እንሰደዳለን ማለት ሌላም ሀገር ሰደዳሉ እኮ ከአንድ ሀገር አንድ ሀገር መቀየር እንትን አይደለም። ግን እዚህ ላይ አሁን ስደቶች ብዙ ነገር ሲደርስባቸው አንድም ሰው ወጥቆ የወደቀ የለም። ብዙ ሶሻል ሚዲያ ላይ ቲክቶክ ላይ በብዛት ብዙ ነገር ታያላችሁ። ብዙ ነገር ግን ደግሞ እንዴት ብዬ ልንገራችሁ እንግዲህ አሁን መናገር ስለማልችል በሌላ ጊዜ እናያለን ማለት ነው። አንደኛው አሁን እኔ ሌላ ኑር ሰውን ተሳስባት ትገርመኛለች። በሰው ኃይል በሰው ብዛት በሰው ድምጽ እኮ ነው ታረፈችው። ፈጣሪ ግን በይላትም ማለት ቀኗን ለዛ ቀን ባያረጋትም ሰው ግን ሰበብ ሆኖላታል። የኛ ኢትዮጵያ ሰዎች ለሰው ሰበብ እንሆናለን ማለት ነው። ሰውን ለማሳደግ ሰው ትልቅ ቦታ ለማድረስ አረኔ ለእናንተ ቃል የለኝም። የምሬን ነው ቃል የለኝም። ባይደና አሁን እሺ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ ድድ ነው ማረጋችሁ የኔ ውዶች፣ የኔ ኪንጎች ትለያላችሁ። እሺ እና በሌላ ቪዲዮ እስከምንገናኝ ደህና ነው።